የነፍስ ቁመቷ ስንት ክንድ ነው? የት ደረሰች? አሁን ዝም ብለን ስናስባት እስኪ አሁን ፒያሳ፣ ጎንደር፣ ከዛ አሜሪካ ዝም ብላ ያያችሁ የጎበኛችሁትን ሀገር አስቡት። የት እየሄደ ነው አሁን ሐሳባችሁ? እዛ ቦታ ስንት ክንድ ነው ቁመቷ? ያቺ እኮ ናት። ተመልከቱ፣ 3 ክንድ ከስንዝር ላይ ተዋህዳ ቁጭ አለችው። ያቺ ምንም ትሰብካለች ማለት ሙሉ እግዚአብሔር ከውስጡን ሥጋ ጋር መዋሃዱን ትሰብካለች። ግን ውስጡን ሳለ ምሉ ነው ማለት አምላክ ሳለም ሰው ነው፣ ሰውም ሳለ አዋቂ ነው ማለታችን ነው። ነፍስም ነው ሥጋም ነው እንደማንል ሰው ብለን እንደምንጠራ ሰውም አምላክም ፍጹም ሰው ፍጹም አምላክ ስንል ምን ማለታችን ነው? መለኮት ከሥጋ ጋር ተዋህዶ ፍጹም ሰው፣ ሥጋ ከመለኮት ጋር ተዋህዶ ፍጹም አምላክ ነው ማለታችን ነው። ይሄ እንዴት ይሆናል የሚል ሰው ካለ እንግዳውስ ወዳጄ ካንተ ጋር አሳየኝ የሚል ሰው ካለ ካንተ ጋር የተዋሃደችውን ነፍስህን አሳየኝ ነው ጥያቄው። እሷን ማሳየት ካልቻልክ የነፍስን ፈጣሪ እንዴት እንደተዋሃደ ማሳየት እንዴት ትችላለህ? ሌላ ጥያቄ። ራስክን ማወቅ ካቃተህ አንተን የሰራ እግዚአብሔር እንዴት ታውቀዋለህ? ራሴን እኮ ነው ማወቅ ያቃተኝ። ነፍስ አለኝ፣ አዎ። እንዴት ሆና ትኖራለች አላውቅም። ግን አለች፣ አዎ። አይክድም ሰው። ነፍስ አለ፣ አዎ አለ። ካንተ ጋር ናት፣ አዎ። እንዴት ሆና ነው የምትኖረው አላውቅም። እግዚአብሔር ሥጋን ተዋህዷል፣ አዎ። ከሥጋ ጋር አንድ አካል አንድ ባሕርይ ሆኗል፣ አዎ። እንዴት ሆኖ ይኖራል አናውቅም። ምክንያቱም አንተ እንኳን አታውቅምና ማለት ነው። ስለዚህ ከዚህ የተነሳ ፍጹም አምላክ ፍጹም ሰው ያለውን ቅዱስ ዳዊት ሲያጠቃልለው ምን ይላል መሰላችሁ? መዝሙር 138 ቁጥር 5 ላይ ተነክረት አእምሮትከ በላዕሌ ይላል። አንተን ማወቅ በእኔ ላይ ተደነቀች። ግልጽ ነው አባባሌ። አንተን ማወቅ አንተ የሠራውን ተዋህዶን ማወቅ በእኔ ላይ ተደነቀች። መርምሬ ልጨርሳት አልችልም። ሰው የሚያደንቀው መርምሮ አለመቻል ሲችል ሰው ማድነቅ ይጀምራል። ሰው እንኳን እግዚአብሔርን ራሱን ፍጥረታትን መርምሮ ማወቅ አይቻለውም። ከዚህ የተነሳ ምንድነው ያለው ሊቁ? እግዚአብሔር እንደተወለደ አውቃለሁ፣ እንዴት እንደተወለደ አላውቅም። ሥጋን እንዴት እንደተዋሃደ አውቃለሁ፣ እንደከፈለ እንዳከበረ እንደተዋሃደ ሳይቀዳደም በአንድ ቅጽበት እንዳደረገ አውቃለሁ። እንዴት እንዳደረገ ግን ራሱ መድኃኔዓለም ያውቃል ብሎ ተናግሯልና አምላክም ሰውም ስንል ባጭር ቃል በተዋህዶ አንድ አካል አንድ ባሕርይ ፍጹም አምላክ ነው ፍጹም ሰው ነው ስንል አምላክም ነው ሰውም ነው።